ወይዘሮ ወርቂቱ ተታገተችበት ተፈታለች ማለት ነው። ወደ ቤት ገብታለች። እንደዚህም ደግሞ እማዬ ምን ላይ ደረሰች የሚለውን ሁሉንም ቪዲዮ እስከ መጨረሻው ድረስ ቁጭ ብላችሁ ካዳመጣችሁት እነግራችኋለሁ ማለት ነው። እንደዚህም ደግሞ አለምዬ በጣም አዲስ ነገር እሷ ጋር አለ ማለት ነው። ሰላም ሰላም ብያለሁ የብሌን ቤተሰቦች እንዴት ናችሁ? ደህና ናችሁ? አሉ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። መልካምነት ለራስ ነው። ለእኔ የምታደርጉልኝ መልካምነት ለእናንተም እንደ ጥላ እየሄደ እየተከተለ ለእናንተ መልካም ነገር ይደረግላችኋል። የእናት ግፍ ድራማ እየደረሰ ለምትሉት ክፍል 22ን ይዤላችሁ መጥቻለሁ ማለት ነው። የእናት ግፍ ድራማ እንግዲህ በፊት ስናለቅስና ስናዘን ይዘን የምንመጣው ድራማ ዛሬ ግን ከመቶ በ11 ውስጥ 25 በ11 የሚያስቁ ደግሞ 75 በ11 ዛሬም የሚያሳዝኑ አንዳንድ ነገሮች አሉ። ምክንያቱም የማየ ጉዳይ በጣም አስጊና በጣም የሚያሳዝን ነገር ነው። ምክንያቱም ህመሙና የያዛት በሽታ ውስጥ ስር የሰደደ ህመም ነው። ያም ደግሞ በጣም በምትናደድበት ሰዓትና ሰላሟን በምታጥበት ሰዓት ያ በሽታ ስለሚነሳ ሁሌም እንደዚሁም ፌንት ያስነቅላታል ማለት ነው። ካያችሁ ብዙ ጊዜ ይሄ ሁላ ደግሞ የምን መንስኤ ነው ሲባል የወዲት ጉዲት በሰጠቻትና ወይዘሮ ወርቂቱ በሰጧት መርዝ ነው እንደዚህ የሆነችው ማለት ነው። እንግዲህ ምን ተፈጠረ ለሚለው ነገር ዛሬ ወይዘሮ ወርቂቱ እንግዲህ ማሪ ለመደ ቅቤ ለመደ ሰውነት ስትለው የነበረው ሰውነቷ ዛሬ እንግዲህ ከእስር ቤት ያለችበት ተግት ወጥታለች ማለት ነው። ተግት ወጣችሁ እስከ መጨረሻ ነው ትቷት ነው አይደለም፣ በፍጹም ምክንያቱም ቪዲዮ እስከ እጁ እስካለ ድረስ እንደፈለጋቸው ማንቀጠቀጥ ይችላል። ምክንያቱም ያንን ቪዲዮ ለፍርድ ቤት ከሰጠ ወይ ደግሞ ወደ ፖሊስ ካስተላለፈ ዛሬም የወዲት ጉዲት እና ወይዘሮ ወርቂቱ እስር ቤት መከራቸውን እድሜያቸውን እንደሚጨርሱ ነው የሚያሳየው ማለት ነው። ግን ደግሞ የወዲት ወይዘሮ ወርቂቱን ለቋታል ማለት ነው። የለቀቃት ደግሞ ለምንድን ነው ሲባል ገንዘቡን ከየትም ፈልጋ እንድትሰጠው ፈልጎ ነው የለቀቀው። ቤቱም ሸጠች የሆነ ነገርም አድርጋ እንድትሰጠው ስለፈለገ ለቋታል ማለት ነው። በጣም በሚያሳዝን ነገር ወደ ቤቷ ተመልሳለች። እንግዲህ ፀሐዬና እንግዲህ የወይዘሮ ወርቂቱ ልጅ አስቻሉ ቁጭ ብሎ እያወሩ ነበረ ማለት ነው። እናቴ ወዴት ሄዴ ታዲያ ምን ይባላል እያለ ነበረ ማለት ነው። እንግዲህ ፀሐዬም በመጀመሪያ እኮ የያዛት የወዲት ጉዲትን ነበረ። ከዛም በኋላ ደግሞ እማዬ ነው ከዛን ሄዳ በዛው እየቀረችው እያለች ለሱ እየነገረችው ነበረ። እህትክስ ምን አለች ስትለው ምንም አላለችኝ፣ ምን የማውቀው ነገር የለም፣ ማን የነገረክ ምናምን ብላ እንደው ስትለኝ ነበረ ስላት ነበረ ማለት ነው። ግን እኮ እህትክ ሁሉ ነገር ታውቃለች፣ ግን ለእናትክ ምንም ነገር እንዳታስብ፣ እናትክ የሆነ የገባችበት ነገር ራሱ ቢኖር መውጣት ትችልበታለች እያለች ጭራሹኑ አስቻሉን እያበረታታች ነበረ ማለት ነው። አስቻሉ ግን ምንም ቢሆን እናት በመሆኗ በጣም እያሰበ ይገኛል ማለት ነው። ከዛን እንግዲህ በጣም ደስ በሚል ነገር ያው እናት ስለሆነች ምንም ቢሆን አይፈረድበትም። አስቻሉ እንግዲህ እናትየዋ መታለች ማለት ነው። ወይዘሮ ወርቂቱ እንግዲህ በጣም ነው ስመጣ በጣም ነው ብታዩ የምታይ ማመን ያቃታት ማለት ነው። ልጄ ወይኔ እያለች ነው ወደ ቤት ውስጥ የገባችው ማለት ነው። የምግብ አላቅርቡልኝ ያለችው ማለት ነው። እንግዲህ ምንድን ያለችው ፀሐዬ እኔ ምስር እኮ ላስቻሉ የሰራሁት ምስር አለና ለሱ ላንቺ የሚሆን ምግብ የለም ነው ያለቻት ማለት ነው። አይደለም ምስር የፈለገሽ ይሁን ብቻ ምግብ አምጪልኝ ያለቻት ማለት ነው። እንግዲህ ያው በጣም በሚያሳዝን እማዬ የት ነበርሽ? ምንድን የሆንሽ? እያለ አስቻሉ እየጠየቃት ነበረ። ለመልሱ ምንም ጊዜ የላትም ነበረ። በዛን ሰዓት አንድና ለአንድ ለመብላት ነበረ ማለት ነው። እንግዲህ ፀሐዬ ምግቡን አምጥታ ትሰጣታለች ማለት ነው። ወይዘሮ ወርቂቱ እንግዲህ እንደዛ ስትንበራቀቅ እንደዚህ ይሄን ምግብ አልወድም፣ እንደዚህ አልበላም፣ እንደዚህ አልጠጣም ብላ ራሷን ስታካብድ የነበረችው ሴት ያን ምግቡን ጥቅልል አርጋ ብልት ታደረገች ማለት ነው። በጣም በሚያሳዝን ነገር ትሪው ላይ እኮ ምንም ነገር እስከማይቀር እንደው ማስቻሉ ልጇ እንዴ ማየ ምን ልታረጊ ነው? ሳህኑን እኮ ልትቀጁ ነው እስከሚል ድረስ ማለት ነው። ልጅ ያላንተ ያላየከው ነገር አለ
ምክንያቱም መጋዘን ውስጥ አስሮኝ አይ ጤፉ ፊት ለፊት የለ ቁጭ ብሏል። ግን ደግሞ አንጀቴ ሲራብና ሲቃጠል ነበረ፣ በጣም ሲርበኝ ነበረ፣ ውሃ ሲጠማኝ ነበረ ስትለው ነበረ ማለት ነው። ቆይ ምንድን የተፈጠረው እያላት ነበረ ማለት የተፈጠረውማ ነገር ልጄ ባሰማ ይሻልሃል ስትለው ነበረ። እሱም አዎ እንዳትነግሪኝ እንደውም ባልሰማው ይችላል እያላት ነበረ። ከዛም በኋላ ግን መስማት አለብህ የሆነውን ነገር ትለዋለች ማለት ነው። ከዛን እንግዲህ ምንድነው የተፈጠረው ሲላት እንግዲህ ያችን አለም የምትባለዋን ያችን ገረድ አሳግቼ ነበረ። ምን? አዎ አሳግቼ ነበረ። ምን ሆናለ? ምንድነው ያሳገትሻት ሲላት ያቺ መጥፎ እህትክ እንግዲህ ለዛች ለሴትዮ ለወንድዬ እናት መርዝ ስትሰጣት ምግብ ውስጥ ጨምራ መርዝ ስትሰጣት ይህ እንግዲህ አለም ቪዲዮ ቀርጻ ለፖሊስ ልትሰጥ ስትል እሷን ወስጄ ያሳገዝኳት ብሎ ይላል ማለት ትላለች ማለት ነው። አስቻሉ ደግሞ እንዴት ልታሳግጃት ትቻለች? ምክንያቱም ጥፋተኛ እኮ እናንተ ናችሁ። እና ታዲያ ቤተሰቦች ይበታተን እንደዚህ ለቤተሰቦቻችን ክብር ወይ ደግሞ እኛ እስር ቤት እንውደቅ ብትወርቁ ይሻላችኋል። ምክንያቱም እናንተ ራሳችሁ ነው ነፍስ ገዳይ ለመሆን ያሰባችሁት። ከዚህም በፊት ስነግርሽ ነበረ ከዚች ልጅ እጅሽን አውጪ እያልኩሽማ እየስመክርሽ ነበረ። አለመስማትሽ ዛሬ እንደዚህ አይነት ችግር ውስጥ ጨመረሽ ምናምን እያለ ነበረ። አለም ምን ታድርግ? እሰይ እኮ እንደዚህ እንደውም ያደረገች ምንም ጥፋት የለባትም። ምክንያቱም ጥፋቱ ሰዎችን ለመግደል ያለ ሰው ነው እንጂ ሰዎች ለመግደል ሲያስቡ ቪዲዮ የቀረጸ ሰው ምን ጥፋተኛ ነው ብሎ ይላታል ማለት ነው። እንግዲህ ወይዘሮ ወርቂቱ እንደዛ ሲላት እንደውም የመጨረሻን የተናደደችው ያቺ ሴጣን ሲያዋት ምስኪን ትመስላለች፣ ሞኝ ትመስላለች እንጂ ውስጧ በጣም ኃይለኛ ክፉ ነች። ለዛ ነበር ያሳገትኳት፣ ግን ደግሞ አልተሳካም። እኔ ፈልጌ አሳግቼ ስልክ ውስጥ ያለውን መረጃ ለእኔ ይሰጠኛል ብዬ ባስብ መረጃውን ይዞ እንግዲህ ስቃይን እያሳየ ይገኛል ብላ ላስቻሉ ትነግራለች ማለት ነው። አስቻሉ እንግዲህ በጣም ያው ስላችሁ በጣም ነው እየተገረመ ያለው ማለት ነው። ግራ ግብት ብሎት ማለት ነው። ምን? አዎ እንደዚህ እኔንና የወዲትን እንግዲህ መከራ እያሳየ ይገኛል። እሱን የገረመክ በመጀመሪያ የወዲት ታግታ ነበረ። እኔ እናት ስለሆንኩ ወይኔ ልጄ ብዬ ልጄን ለማስለቀቅ ወደ ታገተችበት ቦታ ሄጄ ነበረ አለችው ማለት ነው። ከዛ የራስ እህት እናቷን ጥፍር አድርጋ በጣም በሚያሳዝን ነገር እስር አደረገችኝ። በምን የተነሳ? ሰውየው እዛ ስንት 2 ቀን ታግታ ነበረ ማለት ነው። እኔ ሲሄድ ቀይረሽ እናትሽን አግተሽ አንቺ መሄድ ትችያለሽ ሲላት እንግዲህ እናትየዋን እኔን እግት አድርጋኝ ተመልሳ እንኳን አንድ ቀን እንኳን ሳትጠይቀኝ አግታኝ ሄደች ብላላችሁ ያለው ትናገራለች ማለት ነው። እኔ በእውነት በጣም ሊያስታውቀኝ ማለት ነው። እና ከዛም በኋላ አስቻሉ እውነትሽ ነው? አዎ ሲጀመር እኮ የወዲት እኮ ነግሬሻለሁ፣ በጣም ራስ ወዳጅ ነች፣ አልነገርኩሽም እንዴ ሲላት ነበረ ማለት ነው። እኔ ልጄ መቼ እንደዚህ አይነት መሆኗን መቼ አወኩ? እንደው እግዚአብሔር በቃ እርግማን እንዳይመስላችሁ ማለት ነው። የእርግማን ያፈሰሰችባትና ማለት ነው። እኔ እንደዚህ መሆኗን መቼ አወኩ ልጄ? እኔ ምን አውቃለሁ? መቼ አወኩ እንደዚህ መሆኗን ባቅ ኑሮ መቼ እንደዚህ አይነት ነገር እዳ ውስጥ እገባ ነበር እያለች በጣም እንግዲህ ወይዘሮ ወርቂቱ እየተናደደች ነበረ። መታኳን አልጠየቀችኝም እና አሁን እንዴት ነው ታዲያ አሁን ተግቱ የፈታሹ እያላት ነበረ ማለት ነው። ምክንያቱም ከግቱማ የመጣሁት ብሩን ፈልጌ እንዳስገባለት ነው የለቀቀኝ። አለበለዚያ ግን ያንን ብር ካልከፈልኩ በስተቀር አይለቀኝም። ስለማይለቀኝ ያን ብር ካለበት ቦታ ፈልጌ ለሱ መስጠት አለብኝ እያለች ትገኛለች ማለት ነው። እንዴት ነው ስንት ብር ነው የተጠየቅሽው ሲላት እንግዲህ 23 ሚሊዮን ስትል እንግዲህ አስቻሉ በጣም ነው የደነገጠው ማለት ነው። ልጅ አትደንግጥ፣ መደንገጥ ከዘር ሆኖብን ነው መሰለኝ። እንዳትደነግጥ ግን ደግሞ ለሌላ ነገር ለመዘጋጀት ሞክር እያለችው ትገኛለች ማለት ነው። ምንድነው መዘጋጀው? እኔ ስለ እናንተ ስለ ሁለታችሁ ምንም ነገር የሚያገባኝ ነገር የለም እማዬ። ከዚህ በፊት ስለ እሷ ነገር ስነግርሽ ነበረ። አንቺ ግን ስለ እሷ ስነግርሽ ምንም ነገር ልትሰሚ አልቻልሽም። ዛሬ እንደዛ አይነት ነገር ውስጥ ገብተሽ ቁጭ አልሽ። አሁን 23 ብር ኬት 23 ሚሊዮን ኬት አምጥተሽ ነው የምትከፊው እያላት ይገኛል ማለት ነው።
እንግዲህ ወይዘሮ ወርቂቱ ግራ ገብቷታል ማለት ነው። እንደዛም አትበል ልጄ፣ መግባት አለብክ። እኔና እህትክ እንግዲህ እስከ ዘላለም ድረስ በእስር ቤት ስንበሰብስ እያየክ ዝም ልትል ነው እንዴ? ትለዋለች ማለት ነው። እና ምን ማድረግ አለብኝ? ምክንያቱም እራሳችሁ ናችሁ ነፍስ ገዳይ ስለሆናችሁ ይገባችኋል። እኔ ምንም ነገር ሊረዳችሁና ልተባበራችሁ አልችልም ትላለች ማለት ነው። ይላታል ማለት ነው። አስቻሉ እንግዲህ ምን ትላለች ወርቂቱ ተብዬዋ፣ እንዴ ልጄ እንዴት በእኔ ትጨክናለህ? ባንስ እንኳን እንደዛ አይነት ነገር ውስጥ ባትገባ፣ ግን የሆነ ነገር መላ መፍጠር አለብክ። በምን አይነት ከዚህ ጣጣ ውስጥ እንደምወጣ እባክህ ልትነግረኝ ይገባል። ምክንያቱም እኔ እኮ ሀሳቤ እሷን አሳግቼ ቪዲዮ በእጄ ላይ ይገባል፣ ያሰብነው ሀሳብና እቅዳችን ይሳካል ብዬ ነበረ። ግን ደግሞ ሳይታሰብ ለእነሱ የቆፈርነው ጉድጓድ ውስጥ እኔ ገብቼ አለው ማለት ነው። መከራዬን እያየው ነው ልጄ። ምክንያቱም አሁንም አይለቀንም ይሄ ክፉ መጥፎ ምናምን እያለ ስትራገም ነበረ። እንግዲህ ጋሼ እንግዲህ አጋቹን በጣም በሚያሳዝን ነገር ጸጋይን ስትሳደብ ነበረ ማለት ነው። እንግዲህ ወይዘሮ ወርቂቱ እውነቴን ነው የምላችሁና እጅሽን እንኳን ታጠቢ ለመብላት ስትባል የምን እጅ መታጠብ ነው ያለችው ማለት ነው። አይጣ ላይ ያደረስባችሁ። እንግዲህ እንደዚህ አይነት ሰዎች ልካቸውን አይተው ሲመለሱ እውነቴን ነው የምላችሁ ብዙ ነገር ተምሮ ይመጣሉ ብዬ አስባለሁ። ወይዘሮ ወርቂቱ እንግዲህ ከበፊቱ ካላት አስተሳሰብና ከክፏታ አሁን ጥሩ መልካም ሰው ሆናለች ብዬ አስባለሁ ማለት ነው። እንግዲህ ልጁ አስቻለው በጣም ነው የደነገጠው ማለት ነው። እኔም ምንም ነገር ልተባበርሽ አልችልም፣ ይሄን ሁላ ነገር ከልጅሽ ከሆነሽ ነው የጀመርሽው፣ አብራችሁ ጨርሱት ብሏል ማለት ነው። እንግዲህ በጣም በሚያሳዝን ነገር እንግዲህ ወይዘሮ ወርቂቱ ስለት ራሱ ተስላለች ማለት ነው። እባክህ ጌታዬ ከዚህ ነገር አውጣኝ፣ እንደው ለክብርህ መገለጫ አንድ ጻፍ አመጣልሃለሁ ብላለች ማለት ነው። ፀሐዬ ደግሞ እንዴ አንድ ጻፍ ትንሽ አይደለም እንዴ ስትል ከየት አመጣለሁ? ወደፊትማ ቤቱንም ሸጬ ብሩ ለሱ ስለምሰጠው በዛን ጊዜ ድሀ ስለሆንኩ የምሰጠው ነገር ስለሚጠፋ በትንሹ ልሳል ብዬ ነው ብላ ትላለች ማለት ነው። በጣም በሚያሳዝን ነገር እንግዲህ የወዲት ጉዲት እንግዲህ አሁንም አልተማረችም። የወዲት ጉዲት ገና ጥሬ ነች ማለት ነው። ገና ምንም ነገር ምንም አልገባትም ማለት ነው። ምክንያቱም ከአሁኑ ከስተቷ የወዲት ጉዲት አሁንም ከስተቷና ከጥፋቷ ምንም እየተመለሰች አይደለም ማለት ነው። ዛሬም እማየን እያሰቃየ ትገኛለች በንግግሯና በጉልበት እንኳን ባይሆን በንግግሯ እማየን እያቆሰለቻት ትገኛለች ማለት ነው። እማየ ደግሞ በጣም በአሁኑ ሰዓት በትንሹም በትልቁም ፌንት መንቀል ጀምራለች ማለት ነው። የወዲት እንግዲህ እማየ የወዲት ጉዲት እርግዝና ፌክ እንደሆነ ተረድታለች፣ አውቃለች ማለት ነው። በዛ የተነሳ ሊሆንም ይችላል እማዬ ፌንት እየነቀለች ያለችው ማለት ነው። እንግዲህ በጣም ያለምዬ ነገር ደግሞ በጣም አሳሳቢ እየሆነባት ይገኛል ማለት ነው። አረ ስለ አለም ያለውን ነገር ብነግራችሁ እንዴት ነው? እኔ ግን ክትክት ብዬ ነው የሳኩት ማለት ነው። ጋሽ ጸጋዬ እንግዲህ ከአለምዬ ፎንቃ ተይዟል ማለት ነው። ፎንቃ ወድጄሻለሁ፣ አፍቅሬሻለሁ ከኔ ጋራ እራት እንድትበይ እፈልጋለሁ ብሏታል ማለት ነው። ወይኔ በእናታችሁ እኔ ማርያም በጣም ነው የሳኩት ማለት ነው። ጋሽ ጸጋዬ እንግዲህ አለምዬን አፍቅሯታል ማለት ነው። እንግዲህ አንቺ እኮ ምን በቃ አሁን እስካሁን ድረስ ካገዝኩሽ ጀምሮ ወደ 4 ኩንታል ጤፍ ጨርሰሻል። ከዚህ በላይ ካገዝኩሽ ከዚህ በላይ ስለምትጨርሽ መልቀቅ አለብኝ። እለቅሻለሁ፣ ግን ደግሞ ስለቅሽ ከኔ ጋራ እራት መብላት አለብሽ ይላታል ማለት ነው። እንዴት የት ነው ማበላክ? ወንድዬ እኮ አሁን ወደ ቤት ይዤ ብሄድ ከየት አመጣሽው ጎረምሳ ነሽ ብሎ በጣም ይቆጣኛል ስትለው እንግዲህ እዛማ አይደለም ሆቴል ቤት ወስጄሽ እራት አብረን እንበላለን። እኔ አንቺን በጣም ወድጄሻለሁ፣ ውስጥሽም ውጭሽም አንድ ነው፣ በጣም ደግሞ ቆንጅዬ ነሽ ብሏታል ማለት ነው። እንግዲህ አለምዬ እኔ በጣም ቆንጆ እኮ አይደለሁም ምናምን እያለችው ነበረ ማለት ነው። እና በፍጹም መልክሽን በፎጣን የደበቅሽው እንጂ ፎጣሽን ብታነሹ በጣም ነው የምታምሩ እያለ እንደውም ጭራሽኑ ግጥም እያነበበላት ነበረ ማለት ነው። ከግጥም ማንበቡስ ማገቱ ይሻላል፣ ማገቱ ነው የሚያምርብህ እያለች ትገኛለች ማለት ነው። በጣም በሚያሳዝን ነገር ዛሬ አንዳንድ ነገር የሚያሳዝኑ ቢሆኑ ፈታ የሚያደርጉ ናቸው ነገር ነው ያሉት ማለት ነው። በጣም ያው አንዳንዴ የእናት ግፍ ድራማ በጣም ፈታ የሚያደርጉና በጣም ደግሞ የሚያሳዝኑና የሚያስለቅሳቸው የሚያስለቅስ ነገር አለ ማለት ነው ቤተሰቦች።
እንግዲህ በቀጣይ ቪዲዮ ደግሞ ይዤላችሁ እስከምመጣ ድረስ ቸር ቆዩልኝ። ለቤት አዲስ የሆናችሁ አሁንም ደግሜ ደጋግሜ ላይክ ሸር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። እስከምመጣ ድረስ ሰላማችሁ ይብዛልኝ። ባይ ባይ።